እስቲ ይሄንን ቪዲዮ ተከታትለን እንመለስ። شكرا جزيلا. ይህ እንግዲህ ከ3 ቀን በፊት 17 ዓመት የሞላው ኢንሲደንት ሀፕን ያደረገው ኢራቅ ውስጥ ነው። አብዛኞቻችሁ ልታውቁት ትችላላችሁ። ይህንን ኢንሲደንት ያላያችሁ ኦር ደግሞ ባክግራውንዱን ለማታውቁት ሌትስ ቶክ አባውት ኢት ናው። ይህ ኢንሲደንት ሀፕን ያደረገው ኢራቅ ውስጥ ነውና የያኔው ተሰናባች አሜሪካው ፕሬዝዳንት ጆርጅ ቡሽ የመጨረሻ ቪዚታቸውን ሲያደርጉ ነው። ከዚህ ኢንሲደንት 5 ሳምንት በኋላ ለተመራጩ ኦባማ ስልጣን የሚያስረክቡበት ወቅት ነውና የመጨረሻቸው በስልጣን ዘመናቸው የመጨረሻቸውን የሚባለውን የኢራቅ ጉብኝት በሚያደርጉበት ወቅት ሀፕን ያደረገ ነው። እዚህ ላይ እንግዲህ እንደምታዩት ጆርጅ ቡሽ ከጎናቸው የያኔው የኢራቅ ጠቅላይ ሚኒስትር ኑሪል ማሊኪ አብረው መግለጫ እየሰጡ ባለበት ሰዓት አንድ የአልባግዳዲያ ጋዜጠኛ የሆነ ሙንተዘር አዘይድ የሚባል ሰውዬ ጫማውን አውልቆ ሲወረወርባቸው የሚያሳይ ኢንሲደንት ነው። ሁለቱንም ጫማውን አውልቆ የወረወረባቸው መወርወሩ ብቻ ሳይሆን እንግዲህ ሲወረወር የተናገረው ንግግር ይህ ከኢራቅ ሕዝብ የተላከ የመሰናበቻ ኪስ ነው። ኪስ መሳም ነው፣ የመሰናበቻ መሳም ነው፣ አንተ ውሻ የሚል ንግግር ተናግሮ ነበረ። ይህንን ካደረገ በኋላ እንግዲህ የሴክሬት ሰርቪስ የጆርጅ ቡሽ አጃቢዎች እንዲሁም ደግሞ የኑሪል ማሊኪ አጃቢዎችም ይዘው ያው ቀጥቅጠው ምናምን ነገር ወስደውታል። ተወስዶ ወደ ፍርድ ቤት ወደ እስር ቤት ልክ እንደገባ ግን በጣም ብሎ ነው ያደረገው የሱ። ምክንያቱም በደንብ ቴሌቫይዝ እየተደረገ የነበረ የአሜሪካ ሚዲያዎችም የውጭ ሚዲያዎችም ቴሌቫይዝ እያደረጉት የነበረ ኢንሲደንት ነበረ የጆርጅ ቡሽ እዛ ስላሉ ማለት ነው። ዓለም ነው ባንድ የተዳረሰው። አዘይዲ ባንዴ የአረቡ ዓለም ጀግና መባል ጀመረ። እሱ ተወስዶ ገና እስር ቤት እያለ ገና ፍርድ ቤት በነጋታው ሳይቀርብ እስር ቤት እያለ ባግዳድ ውስጥ ህዝቡ ሰልፍ ወጥቷል። አዘይዲ ጀግና ነው ይፈታልን የሚልና ያው ጫማቸውን ይዘው እያውለበለቡ ማለት ነው። ናው ጫማ አውልቆ መወርወር ራሱን የቻለ ትርጉም አለው። በአረብ ወርልድ ጫማ መወርወር ማለት በጣም ዲስሪስፔክት ነው። ትልቁን ዲስሪስፔክት ማሳየት ማለት ነው። ጫማ አንተ ላይ ከተወረወረና ዲስሪስፔክትም ነው። ኤንድ የተናገረው ንግግር አለ። ይሄ ከኢራቅ ህዝብ የተላከልህ የመጨረሻ መሰናበቻ ነው አንተ ውሻ የሚል ስድብም ሰድቦታል። ላይክ ኢን ፐብሊክ ቴሌቫይዝ በሚደረግ እንትን ላይ ማለት ነው። ይህንን ተከትሎ የአረቡ ዓለም በጣም ጀግና ምናምን ነገር ተባለ። መንግስትም ያው ይዘው ያው ፍርድ ቤት ቢያቀርቡትም ፍርድ ቤት 3 ዓመት ፈርዶበት የነበረ ቢሆንም ነገር ግን እሱ ያለውን አንደኛ ሬከርድም የለውም፣ የእንትን ሬከርድ የለውም፣ ምንድነው የወንጀል ሬከርድም የለውም። እንዲሁም ደግሞ አረቡ ዓለም ላይ በጣም በመንግስቱ የተነሳ ይፈታ የሚል እንትኖች በመነሳታቸው የተነሳ ፍርዱ ወደ 1 ዓመት ወርዶለት 9 ወር ታስሮ ወጥቷል። የያኔው የኢራቅ መሪ የነበሩት ኑሪል ማሊኪ ኦር ከጎኑ የነበሩት ከጆርጅ ቡሽ ጎን የነበሩት ኑሪል ማሊኪ የእሱን ቀጣሪ ጋዜጠኛ ምንድነው ሚዲያ ቻናል አልባግዳዲያ የሚባለውን ይፋዊ ይቅርታ እንዲጠይቅ ጠይቀው ነበር። ምክንያቱም በይፋዊ የኢራቅን ይፋዊ የስራ ጉብኝት እየጎበኙ ያሉ የፎሬን ኦር የውጭ ሀገር መሪን አታክ ያደረገ ጋዜጠኛ እናንተ አባል ነው ይቅርታ ጠይቁ ተብለው ነበረ። አልባግዳዲያ በበኩሉ ግን የመለሰላቸው መልስ የበለጠ የሚያስቅ ነውና ምንድነው ያላቸው? ይህ ግለሰብ ያደረገው ይሄኛ ጋዜጠኛ ያደረገው ነገር ፍሪደም ኦፍ ኤክስፕሬሽን ነው። ይህ ፍሪደም ኦፍ ኤክስፕሬሽን ደግሞ ራሳቸው አሜሪካውያን ራሱ ጆርጅ ቡሽ ሳዳምን ከጣለ በኋላ አሰፍንላቸዋለሁ ብሎ ቃል የገባልንን ነገር ነው ኤክሰርሳይዝ ያደረገው። መብቱን ኤክሰርሳይዝ ያደረገው እሱ ላይ የምትወስዱት ማንኛውም እርምጃ ግን ካለ ከወደቀው የሳዳም መንግስት የተለየ አይደላችሁም ብለን እንወስዳለን የሚል ጠንከር ያለ መግለጫ ነበር ሰጥቶ የነበረው አልባግዳዲያም። ይህንን ተከትሎ በጣም ጫና የበዛበት የኑሪል ማሊኪ መንግስት ያው ፍርድ ቤት አቅርቦት የነበረ ቢሆንም ህጉ የፎሬን መሪ አንድ ሀገር እየጎበኘ ባለበት ሰዓት አታክ ማድረግ እስከ 15 ዓመትና ከዛም በላይ እስከ ሞት እንደ ክብደቱ እስከ ሞት ሊያስቀጣ የሚችል ወንጀል ቢሆንም አዘይዲ ግን 1 ዓመት ብቻ ተፈርዶበት 9 ወሩን ታስሮ ወጥቷል ማለት ነው። በዚህም በጣም አረቡ ዓለም ላይ በጊዜው በጣም ሂሮ ከሚባሉ ሰዎች መካከል አንዱ ነበር። ቲክሪት ላይ በ10 ሜትር ርዝመት ያለው በብራስ የተሰራ የጫማ ሐውልት እሱን ታሳቢ በማድረግ ተሰርቶለት ነበር። ያው ብዙ ሳይቆይ የኑሪል ማሊኪ ፖሊሶች ያወረዱት ቢሆንም ለማንኛውም ይህ ኢንሲደንት እንግዲህ ሀፕን ካደረገ 17 ዓመት ሞልቶታል ማለት ነው።